ወንዶች ይሄንን በደንብ አዳምጡ። ጓደኞች ካሏችሁ እውነተኛ ጓደኞች መሆናቸውን የምታውቁት በመከራ ጊዜ መጽሐፈ ምሳሌ ላይ ምዕራፍ 17 ቁጥር 17 ላይ ወንድምም ለመከራ ይወለዳል ይላል። አጠገብህ ያለ ወንድ ያንተ ወንድ መሆኑን የምታውቀው ወይም ወንድምህ መሆኑን የምታውቀው በመከራ ጊዜ አብሮ የሚሆን ከሆነ እናንተም ዙሪያችሁ ላሉ ወንዶች ወንድም መሆናችሁን የምታስመሰክሩበት ትክክለኛ ቦታችሁ በመከራ ጊዜ። ስለዚህ ችግር ሲገጥማቸው መከራ ሲገጥማቸው አጠገባችሁ ያሉትን ወንዶች የምትሸሹ ወንዶች አይደላችሁም፣ ኮንሲደር አላረጋችሁም እንደወንድ። ዙሪያችሁ ያሉ ሰዎችን በመከራቸው ጊዜ ግን ደፋ ቀና ብላችሁ የምታገለግሉ ወንዶች ግን እናንተ ትክክለኛ ወንዶች። አሁን ጊዜው ጥሩ አይደለም። ሁላችሁም የምትነቀፉበት የምትሰደቡበት፣ በተለይ ደግሞ አሁን ባለ ንቅናቄ ምክንያት ወንድነታችሁ የሚነቀፍበት ጊዜ እየመጣ ነው። ስለዚህ ስትሮንግ መሆናችሁን ጠንካራ መሆናችሁን ወንድ መሆናችሁን አስመስክሩ። በምን? በዋናነት ወንድሞቻችሁ ጋራ በጋራ በመቆም ወንዶች ለወንዶች መቆም መጀመር አለባቸው። ታመኑ ለወንድሞቻችሁ። ማንንም እንዳትከዱ። በተለይ መከዳዳት። ምክንያቱም ከደም በላይ የተሳሰረ ወይም ከደም በላይ የተዋደደ ጓደኝነት ከወንድምነት የሚበልጥ ጓደኝነት አለ በወንዶች መካከል። ይሄንን